ፕሮግራማችን ላይ ሁለት እንግዶችን እየላችሁ ቀርበያለሁ። እነዚህ እንግዶች የሁለት ትውልድ ተምሳሌቶች ናቸው። በመናደርገው ነገር አይሙሪ ሰላም ነስቶኛል። ለሰው የምትሰጠው ክብር ልክ ነው የምትከበረው። የእውቀት አባቴ ነው የሚገባው ክብር አልከለከልኩትም። በቋንቋ ለመማር መፈለጓ ለሀገሯ ያላትን ትልቅ ፍቅር ነው የሚያሳየው። ስለም ፍቅር ነው የምታወራው። በብዕር ስም ስለምትጠቀም ማንነቴን ብዙ ሰው አያውቅም። እንዲህ እየተባለ ነው የባከነ ትውልድ የሚፈጠረው። ሀገር ለቀህ የሄድክበትን ጉዳይ ዘንግተሃል። በአሁኑ ጊዜ ሀገራችን ፖለቲካዊ ዳራ፣ ባህላዊ አኗኗራችን፣ ብርታታችንና ግድፈታችን በቅርቡ ሁሉም ይስተካከላል። ቻለም ቀለም የበዛባት ሽንጉርጉር ነች። ምስኪን አለ አጉቱን አስኮብሎ የሚል እንደሚፈልግ ነው የሚያስበው። ለሚስቴ ምንድን ነው የምላት? ምን አይነት ቀልድ ነው ያስከው? ሳምሶን ነው ልጅ? ታውቂዋለሽ እንዴ? የደበቀች ነገር አለ። ፍጹም በእኔ ላይ ወስልታለች ብለህ ጠርጥረኸኝ ነው? ምን ያህል ውለታ እንደዋለልኝ አታውቂ። የራሴን የግል ታሪክ ነበረ ወደ ግጥም ቀይሬ ጻፍኩት። ይሄንንማ በደንብ ነው የማውቀው። ምን አይነት አጋጣሚ ነው! ታዲያ ቤት ያለው ማን ነው? ተነሽ አንቺ ከሃዲ! ምን አውቅብኝ ጌታ